ቀጥታ ምንድነው ወደ ቪዲዮ ላሳያችሁና ዩቲዩብ በአጠቃላይ እስከዛሬ ከከፈትን ጀምሮ የተከፈልነውን እዚህ ጋር ላሳያችሁ ማለት ነው። አሁን ቀጥታ ወደ ክሮማችን እንሂድ። ወደ ክሮማችን ከዚህ ከገባን በኋላ እሺ ክሮም ያለውን ከዚህ ጋር ፋይል እንክፈተው። ፋይል ከከፈትነው በኋላ ያሉትን እንግዲህ እዚህ ጋር እሺ ዩቲዩብ ብለናል። ዩቲዩብ እዚህ ጋር ጽፈንለታል። ኦኬ አሁን ከእንግዲህ በኋላ ያለውን ፓርት ማሳያችሁ ዩቲዩብ ምን ያህል እንደከፈለን የሚያሳይ አናሊቲክስ እዚህ ጋር ላሳያችሁ ማለት ነው። እቺ ይሄንን ከሆነና ያው ከዚህ ጋር ምንድነው ዋይቲ ስቱዲዮ ምን አለ። ወደ ዋይቲ ስቱዲዮ እንግባ። ዋይቲ ስቱዲዮ ከገባን በኋላ እዚህ ጋር እንደምታዩት ምንድነው እዚህ ጋር እንደምታዩት ዳሽቦርዱን እዚህ ጋር ከፍቶልናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ምንድነው 13851 ሰብስክራይብ አሁን እስካለንበት ድረስ 13851 ሰብስክራይብ ኦልሬዲ ደርሰናል ማለት ነው። ከዚህ ጋር ምንድነው አክቲቭ ኮሚኒቲ ጋር ላይ የሆነ ታይም ላይ አክቲቭ ተልኮብን ነበረ። እንደዚህ ቪዲዮ ስንሰራ አንዳንድ ዩቲዩብ በጣም ሴኩሪቲ የሆነ ህግ ስላላቸውም ጭምር ተልኮብን ነበር። በቀጣይ አሁን ከዚህ ጋር ምንድናቸው አሁን በአጠቃላይ ወደ ልግባና አናሊቲክስ እንይና ዩቲዩብ እስካሁን የከፈለኝን ላሳያችሁ ማለት ነው። አናሊቲክስ ምንት ከገባን በኋላ እሺ እዚህ ጋር ገብቻለሁ ማለት ነው። ይሄ የአሁኑ ወር ነው ማለት ነው። እዚህ ጋር እንደምታዩት ምንድነው ላስት 28 ዳይ ነው የሚል 8000 ነው። ዋች አወር 256 ዋች አወር ነው። በጣም ወርዷል ማለት ነው። ያው አሁን ቴሌ እንደምታውቁት ምንድነው ቪዲዮ እየለቀቅንም ስላልሆነ ነው። አሁን ለቪዲዮ እየሰራን በትክክል እየለቀቅን አይደለም። ኦሬዲ አቁመናል። አሁን ሜቢ የሆነ ቪዲዮ አንድ አጋጣሚ ሲኖር ከወር አንዴ ብቻ እየለቀቅን ስለሆነ እንጂ ዩቲዩብ እንደዛም ሆኖ ግን ከዚህ ጋር እንደምታዩት ምንድነው በ48 ሰዓት ውስጥ ነው 968 ቪው አለው ማለት ነው። በ48 ሰዓት ውስጥ በዚህ አሁን ከታየ እንዲሁም በጣም ይወርዳል ብዬ አስቤ ነበረ። እንዲሁም ይሄ አሪፍ ነው። እዚህ ጋር በጣም እንትን ብሏል። ከእንግዲህ በኋላ ምንድነው በቶሎ ቪዲዮ ስለምንለቅ የተሻለ የዛን ሰዓት ይከፍለናል ብዬ ተስፋ አደርጋለሁ። ሜቢ አሁን እንግዲህ እኛ ሞኔታይዝ የሆንን በቅርቡ ነው፣ ብዙም አልቆየንም ማለት ነው። በዚህ 2 ወርና 3 ወር ውስጥ አካባቢ ነው ሞኔታይዝ የሆንን። በአጠቃላይ ዩቲዩብ እንግዲህ ስንት እንደከፈለን እዚህ ጋር ላሳያችሁ ማለት ነው። ላሳያችሁና እሺ ላስት ዳይ የሚለውን እንክፈተው። ላስት ዴይ ስናይ ከዚህ ምንድነው አሁን ከዚህ ጋር ቪው እንደምትሄድ ነው 233000 ቪው አለው ማለት ነው። ስቲል 10000 ዋች አወር አለው። እዚህ ጋር እንደምትሄድ ምንድነው በአጠቃላይ ከዚህ ጋር ያሳየናል ማለት ነው። እዚህ ጋር እንደምትሄድ አሁን ከዚህ በአጠቃላይ ደግሞ ስንት ነው 13851 ሰብስክራይብ በአጠቃላይ ከስንት አግኝተናል ማለት ነው። ከ233000 ቪው አግኝተናል። አሁን ይሄ ምንድነው እዚህ ጋር የምትሄድ ምንድነው አሁን የዚህን ያልታየው ልክ እዚህ ጋር አልተከፈልንም ማለት ያ ማለት ምንድነው ሞኔታይዝ እስከምንሆን ድረስ የታየው አለ። ያ ማለት እስከ ቪዋችን እንኳን እስከ 100,000 ምናምን በላይ እስከሚገባ ድረስ እንኳን ክፍያ አልተከፈልንም የነበር በሰዓቱ ማለት ነው። ቪዋችን ወደ 100,000 ምናምን ከገባ በኋላ ነው ዩቲዩብ መክፈል የጀመረ። ስለዚህ እሱን በማየት ብዙም አልተከፈልንም። ምክንያቱም አሁን የምንቆጥረው ምንድነው ከ100,000 ቪው እንደታየ አድርገን 100,000 ወይ ምናምን እንደዛ ቪው አይተን ከዛ አንፃር ነው የምናየው። ያው ከዚህ ጋር እንደምትሄዱ ምንድነው 10,000 ዋች አወር አለው። እዚህ ጋር ደግሞ ከዚህ 865 ዳይ ነው የሚል ያው አብሮ የተጠራቀመ ሰብስክራይብ ነው ማለት ነው። በአጠቃላይ አሁን እዚህ ጋር የምናየው ስንት ነው? እዚህ ጋር በአጠቃላይ ይሄው ነው። በአጠቃላይ የምናየው ስንት ነው? 174 ዩኤስዲ ዶላር ነው በአጠቃላይ የተከፈለን በዩቲዩብ። ስለዚህ አይጎዳም፣ አሪፍ ነው፣ ምንም አይልም። 174 ስቲል አሁን እንግዲህ ባለንበት በኢትዮጵያ ምንዛሬ ማለት ስንመነዝረው በ144 ብር ይመስለኛል ስቲል አሁን ላይ። ከዛ በ144 ላይ አሁን እናንተ ያለውን አባዙና ድረሱበት ማለት እንግዲህ በአጠቃላይ ያሳያቸው አናሊቲክስ ምንድነው በ3 ወር ውስጥ ምናምን ያሉ ነው። ከዛ በፊት የነበረ ሌላ ኮንተንት ነበረ። ያን ኮንተንት ቀይረን ነው እንግዲህ እንደ አዲስ የገባ ማለት ነው። አሁን ሙሉን ነው ወደዚህ ወደ ቴክኖሎጂ ዙሪያ አዘዋውረን ነው። ለዛም ነው ከዚህ ጋር አሁን በአጠቃላይ ወደ 8000 ሰብስክራይብ ድረስ እዚህ ጋር የሚላችሁ። ከዛ በፊት ሌላ የኢንተርቴንመንት ስራ ስንለቅበት የነበር ያን እንደ አዲስ አጥፍተን ነው እንግዲህ በአዲስ ኮንተንት በአዲስ ቪዲዮ ተመልሰን ነው 233,000 ታይቷል ስል በ233,000 ምን ያህል ነው የከፈለህ የሚለውን ነገር ላይ ስናይ ምንድነው የዚህ ጋር አሁን ለምሳሌ በ233,000 እንደየሀገሩ ይወሰናል። ምክንያቱም አሁን ይሄን እንደማሳያችሁ የምችል 233,000 በብዛት አሁን የታየ ኢትዮጵያ ውስጥ ስለሆነ ክፍያው ያን ያህል ላይሆን ይችላል ክፍያው። ስለዚህ እሱን ክፍያ ለማየት ምንድነው የምናደርገው ኦዲየንስ የምትላለች ኦዲየንስ የምትለውን ከነካናት በኋላ ዝቅ ካልን በኋላ የት ሀገር እንደታየና በምን ያህል ክፍያ እንደተከፈለ ለማየት ልክ አሁን ምንድነው ቶፕ ጂኦግራፊ የምትላለች እሷን አንዴ እሱች ከዚህ እነካታለን። እሱን ከነካነው በኋላ ልክ እንደዛ አድርጎ ይመጣልናል። ያው ከዚህኛውም ስላለ እንየው። ስለዚህ ከዚህ ውስጥ አሁን የምታዩት ምንድነው የታየውን ቪው እና የተከፈለ
የሚከፈለውን ክፍያ እዚህ ጋር ላሳያችሁ። አሁን ከዚህ ጋር ምንድነው መጀመሪያ የምናየው ኢትዮጵያ ላይ እንደምትሄድ ምንድነው ስንት ነው ወደ 200,000 የሚያህሉ ድረስ ኢትዮጵያ ውስጥ የታየ። ከዚህ ጋር እንደምትሄድ ግን ባላንሱ ስንት ነው? እዚህ ጋር ምንድነው ዜሮ ነው ያስቀመጣል፣ ምንም ማለት ነው። አያችሁታ ኢትዮጵያ ውስጥ ላይ ቢታይ ምንም ጥቅም የለውም ማለት ነው። ከዚህ ጋር እንደምትሄድ ምንድነው ዜሮ ነው፣ ምንም ነገር አላስቀመጠም፣ ባዶ ነው ማለት ነው። ስለዚህ እዚህ በጣም የወረደ ብር ነው፣ ምንም የሰራው ነገር የለም ማለት ነው። ስለዚህ በቀጣይ ምንድነው ወደታች ዝቅ ካልን ባና ዩናይትድ ስቴትስ ነው የምትል። ዩናይትድ ስቴትስ እዚህ ጋር እንደምትሄድ ምንድነው ወደ $73 እዚህ ጋር ከፍሎናል ማለት ነው። $73 እንደምትሄድ ምንድነው በስንት ቪው ነው? በ3800 ቪው ነው። እንግዲህ እንደምትሄድ በጣም የወረደን እንግዲህ 200 ምናምን ሺህ ታይቶ ምንም ብር ያልከፈላን በስንት ነው ማለት ነው? 3800 ይሄን ያልከፍለዋል ማለት ነው። ወደ ሳውዲ አረቢያም ስናየው እንደዚህ ጋር እንደምትሄድ ምንድነው በ2000 ቪው $6 እንደየንትኑ ይለያያል። እዚህ ጋር እንደምትሄድ ምንድነው ፈረንሳይ እንደምትሄድ ምንድነው ፈረንሳይ ላይ በ767 ቪው ብቻ ሰው ስላየው $12 ከፍሎኛል ማለት ነው። እዚህ ጋር እንደምትሄድ ምንድነው ወደ ጀርመን፣ ዩናይትድ ኪንግደም እነዚህ ደግሞ ሞር በደንብ የሚከፍሉ ሀገሮች ናቸው ማለት ነው ከታዩ። እዚህ ጋር እንደምትሄድ ምንድነው 836 ቪው ታይቶ ስንት ነው የተከፈለ ማለት ነው? ወደ $26 ብቻ ነው። እዚህ ጋር 716 ታይቶ ወደ $22 ብቻ ነው። ሌሎችም ይወርዳሉ። ከዛ እንደምትሄድ ምንድነው እናንተ የሚመስላችሁ አንድ ቪዲዮ ስትለቁ በዩቲዩብ ላይ አንድ ቪዲዮ ስትለቁ ምንድነው የሚታይ የሚመስላችሁ ትንሽ ሀገራት ወይም የተወሰኑ ሀገራት ነው የሚታይ የሚመስላችሁ፣ ግን ዩቲዩብ ምንድነው ለብዙ ሀገራት ነው ይሄን ነገር ፕሮሞት የሚያደርገው እናንተ ቪዲዮ። እዚህ ጋር እንደምትሄድ ምንድነው ለምሳሌ ኢትዮጵያ አለ፣ ካናዳ አለ፣ እዚህ በጣም ታች ሁሉ ሀገር ወደ ስንት ነው እንግዲህ ወደ 50 በላይ የሚሆኑ ሀገሮች ላይ የኛ ቪዲዮ ምን ፖስተው ቪዲዮ ምንድነው ይሄዳል፣ ይለቀቃል። ከዛ ውስጥ መካከል ነው እንግዲህ ተጠረቃቅሞ የታየው ሪቪው ታይቶ ዩቲዩብ የሚከፍለን ማለት ነው። ስለዚህ ዩቲዩብ ያው ኢትዮጵያ ላይ ብዙም አይከፍልም፣ ግን ስሩ ማለት ምክንያቱም ኢንተርናሽናል። ስለዚህ ከዚህ ምንድነው ይሄ አውቶሜሽን የሆኑ ቪዲዮዎች ላይ ወይም ደግሞ ኢንተርናሽናል የሆኑ ቪዲዮዎች ላይ ግን ሞር ክፍያቸው በጣም ይጨምራል። እንደዛ አይከፈልም። ስለዚህ እንደዚህ አይከፈልም። የዛሬ ሲሆን በጣም ይጨምራል ማለት ነው። እናንተም እንግዲህ እንደ አውቶሜሽን ቪዲዮ ከሰራችሁ ከፍተኛ ብር ትከፈላላችሁ ማለት ነው። ምንም የሚከብድ ነገር የለም። በእንደዚህ መልኩ መስራት ትችላላችሁ ማለት ነው። ይሄ እንግዲህ ማለት የኛ ቻናል ማለት በጣም ምንም ማለት ያን ያህል የምንለቅበት ቻናል አይደለም። ከእንግዲህ በኋላ ነው የተለያዩ ኮርሶች እንግዲህ በዩቲዩብ ዙሪያ ላይ የተለያዩ ኮርሶችን እኛ አዘጋጅተናል። እንዴት አድርጋችሁ መስራት እንደምትችሉ በዩቲዩብ እንዴት አድርጋችሁ ሞኔታይዝ እንደምትሆኑ፣ ሞኔታይዝ ከሆናችሁ በኋላ ደግሞ እንዴት አድርጋችሁ ብሩን የምትቀበሉ። ይሄ ምንድነው እኛ ያለፍንበት መንገድ ስለሆነ ምክንያቱም ከቻናል ጋር ከፋፍት ጀምሮ እንዴት እንደከፈት ነው አልፈንበታል። ያለፍንበት መንገድ ስለሆነ እንዴት አድርገን ደግሞ 1000 ሰብስክራይብ የሚባል አለ፣ 4000 ሰዓት አለ። እነዚህ የሚባሉ ህጎችን ነው አልፈን ወደ ዩቲዩብ ፓርትነር ፕሮግራም ገብተን ተከፋይ ልንሆን የምንችል። እንዴት አድርገን ነው ደግሞ ባንክ አካውንታችንም ሴት አድርገን የምናስቀምጥ፣ እንዴት አድርገን ባንክ አካውንታችን የምንሞላ የሚሉትን በጣም ብዙ አይነት አሉ ማለት ነው። እነሱ ዙሪያ ላይ ደግሞ ራሱን የቻለ አንድ ትልቅ ሞጁል ስላዘጋጀን በሰፊው እንለቅላቸዋለን ማለት ነው። ስለዚህ የዛሬ ቪዲዮ ይህንን ይመስላል። ቻናሉን ሰብስክራይብ አድርጉት። ምክንያቱም በዚህ ቻናል ላይ ምንድነው የተለያዩ ስለ ኦንላይን ስራ እንዴት አድርጋችሁ እንደምትሰሩ በየጊዜው ቻናል ስለምንለቅ፣ በዩቲዩብ ዙሪያ ደግሞ ስፔሻል በደንብ አድርገን ስለምንለቅ ሰብስክራይብ አድርጉ። የዛሬ ቪዲዮ ይህን ይመስላል። በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ሳምንት።